ደግሜ እነግራችኋለሁ ዓለም ጠልቶናል። ኦርቶዶክሳዊነትሽ ተጠልቷል። ባለማይተም በሆነ ተጠልቷል። የመብራን ልጅ ስለሆንክ ተጠልተሃል። እውነትን ስለያዝን ተጠልተናል። አምልኮ ስላለን ተጠልተናል። ስብሐተ እግዚአብሔር ያልተለያት ኢትዮጵያ፣ የተሳቱ ቅዱሳን ሀገር ኢትዮጵያ፣ ከሮም መጥተው ለኢትዮጵያ የጸለዩ ቅዱሳን ያሉባት ሀገር የና አቡነ አረጋዊ ሀገር ኢትዮጵያ፣ ከግብጽ መጥተው የጸለዩላት የና አቡነ ገብረ መንፈስ ቅዱስ ሀገር ኢትዮጵያ፣ የና አቡነ አብየ እግዚእ የና አባ ስነ ኢየሱስ ሀገር ኢትዮጵያ፣ የነ ተክለ ሃይማኖት ሀገር ኢትዮጵያ። ኢትዮጵያን ጠልተዋታል። አንተ ተጠልተሃል። ማይተማችን ተጠልቷል። በዓለም ሂዱ፣ መከራ የሚቀበሉ ኦርቶዶክሳውያን ናቸው። በዓለም ላይ ተመልከቱ፣ ግፍ የሚደርስባቸው ኦርቶዶክሳውያን ናቸው። ለምን ከተባሉ እውነትን ስለያዙ። ምንን ስለያዙ? ምንን ስለያዙ? ዓለም የጠላን ከዓለም ስላልሆንን ነው። እንዳይደንቃችሁ በሰማዕታት ስም ቤተክርስቲያን እየሰራን በጊዮርጊስ፣ በመርቆሪዎስ፣ በፋሲለደስ፣ በቪክቶር፣ በቂርቆስ፣ በሚናስ፣ በአርሴማ ስም ቤተክርስቲያን ሰርተን ሰማዕታትን ብቻ የምንዘክር ሳይሆን የሰማዕታት ልጆች ነን ብቻ ብለን የምንፎክር ሳይሆን በእኛም ዘመን ሰማዕትነት ካለ አያልፈንም። የሰማችሁ ይኖር በሞቱ በኩል ክርስቶስን ለመምሰል የተዘጋጀን ሰዎች ነን። ዓለም አያስደነግጠንም። የነገስታት ዛቻና ፉከራም አያስደነግጠንም። የሚደርስብን ግፍና መከራም አያስደነግጠንም። ለምን ከተባልን ለቅዱሳን ሞት ወደ ክርስቶስ ወደ ተሻለው ሀገር መሄጃ ትራንስፖርት ነው፣ መንገድ ነው፣ መጓጓዣ ነው። እናንተ ግን እንደተኛችሁ ናችሁ።